አንደኛው ሌቨል ኮምፕሊት ኢመርሽን። እነዚህ ሰዎች በነገራችን ላይ they are in slumbering ልክ በሰመመን ውስጥ እንዳለ ሰው ሆኖ ነው ይሄን ለሚያዩት። ያኛው የሆነ ነገር ሲያደርግ ተከትለውት ይሄዱና ያንን ነገር ያደርጋሉ። እሱ ከአይናቸው ፊት ሲጠፋና ደግሞ አጋጣሚ ሌላ ሰው ካዩ እሱ ደግሞ የሚያደርገው ነገር ያደርጋል፣ እሱን ነገር ያደርጋል። እነዚህ ሰዎች በሰመመን እንደሚሄዱ ሰዎች ናቸው። የራሳቸው ዊል፣ የራሳቸው ውሳኔ፣ የራሳቸው ህግ፣ የራሳቸው የሆነ መንገድ የላቸው። የአብዛኛውን ሰው ህግ ፈቃዳቸውን ሰጥተው አሻራቸውን እንደሰጡለትና እንደፈረሙት ህግ ይገዙለት። ይሄንን ስናደርግ ግን አንድም ቀን ለምንድን ነው ይሄን ነገር የመረጥኩት? ስለሚሰራ ነው? ስለማይሰራ ነው? ከዚህ ውሳኔ በስተጀርባ መሪህ አለ ለሁሉ ሰው የሚሰራ ብከተለው የሚያዋጣኝ የለም። እዚህ ቦታ ላይ ካለው ማህበረሰብ ውስጥ ነቃ ስትሉ የዓለም ህዝብ ነው የሚወርድባቸው። ከአብዛኛው ሰው አስተሳሰብ ፈንገጥ የሚል ጥሩ ሆኖ እኮ ነው። ጥሩ ሆኖ ማለት ለነዛም ሰዎች ጭምር የሚጠቅም ነገር ብታደርጉና ግን የእናንተ ማፈንገጥ የነሱን ወይ ስንፍና ወይ ለመለወጥ ፈቃድ ማጣት ወይ የሆነ ነገር የሚያሳይ ከሆነ እነዚህ ሰዎች ይተባበሯቸዋል ወይስ? ሁለተኛው ዲስከቨሪ ነው። ሰዎች የመጀመሪያ የሚነቁት እዚህ ቦታ ላይ ምን ነው ዲስከቨሪ የምናደርገው መሰላችሁ? ሰው የራሱን የህይወት መርህ መንደፍ ይችላል። ይሄንን ስል ግን የሌሎች ሰዎች መብት ሳንነካ፣ የማንንም ሰው መብት አንነካ። የማንንም ሰው ጫፍ ሳትነኩ ህይወታችሁን በምትፈልጉት ተርም መንደፍ ትችላላችሁ። ኢትስ አፕ ቱ ዩ። የግል ህይወታችሁን በተመለከተ ኮንስቲቲዩሽን መንደፍ ትችላላችሁ። የራሳችሁን ህይወት በተመለከተ እንዴት ገንዘብ እንደምታገኙ፣ እንዴት ከሰው ልጆች ጋር አብራችሁ እንደምትኖሩ፣ እንዴት ቤተሰብ እንደምትመሰርቱ፣ እንዴት ልጆች እንደምታሳድጉ፣ እንዴት ገንዘብ እንደምታገኙ፣ እንዴት ውስጣችሁ ያለውን ስጦታ ለሌሎች ሰዎች ጥቅም እንደምታውሉ you can make your own rules። ለሌላው ሰው በሚጠቅም እንጂ በማይጎዳ መንገድ የግል ህይወታችንን ህግ አውጥተን ማስተዳደር እንችላለን። ሪያሊቲን በተመለከተ የእናንተን ሞዴል እናንተ ናቸው የምትሰሩት። ኦኬ፣ ስኬታማ ለመሆን ምን ያስፈልጋል ብዬ ብል ከኔ ጋር መስማማት አይጠበቅባቸው። እናንተ ስኬታማ እንድትሆኑ ማድረግ ያለባችሁ ነገር ምንድነው? ሁልጊዜ ሳትጠራጠሩ የምታደርጉት ለእናንተ ትርጉም የሚሰጣችሁ የማንንም ሌላ ሰው መብት የማይነካ እናንተ ሞዴል የምታደርጉት ሪያሊቲ ምንድነው? ሰዎች ለመጀመሪያ ጊዜ የነሱን ህይወት እነሱ በፈለጉት መንገድ መምራት እንደሚችሉ የሚነቁበት ቦታ ነው። ስቲል ግን ገና ጨቅላል። እዚህ ቦታ ላይ የደረሱ ሰዎች ለራሳቸው እንዴት ቤት እንደሚሰሩ፣ ለራሳቸው እንዴት መኪና እንደሚገዙ፣ የሆነ ነገር እንዴት እንደሚያደርጉ፣ ሚሊዮነር እንዴት እንደሚሆኑ፣ ከዓለም አንደኛ እንዴት እንደሚሆኑ ነው የሚያስቡት። ስቲል ኢጎ ኢዝ ኢን ግሪፕ እዚህ ቦታ ላይ ማለት ግን እነዚህ ሰዎች እዚህ ቦታ ላይ ከደረሱ ወደሚቀጥለው ደረጃ አዌክንድ ለመሆን በጣም ቅርብ ነው። የሰው ልጅ ለመጀመሪያ ጊዜ ምንም እንኳ ማህበረሰቡ በጋራ ተባብሮ የሚኖርበት አስተሳሰብና አኗኗር ቢኖርም የግልን ህይወት በተመለከተ የተለየ ህግ፣ ፐርሰናል ህግ ማበጀት እንደሚያስፈልገንና ህይወታችንን ወደምንፈልገው አቅጣጫ መምራት እንደምንችል ፍንጭ ቅጭል ያለላቸው ሰዎች ያሉ